እንግዲህ ታደሰ ወረደ ከሞላ ጎደል ስምምነት ላይ ተደርሶ በደብረጽዮን ህወሓት በተካሄደ ስብሰባ አይ ቲንክ 35-5 ይመስለኛል የተገኘው ድምጽ 35ቱ የጀነራል ታደሰ ወደ በእጩነት በፕሬዝዳንትነት በህወሓት በደብረጽዮን ህወሓት በኩል መቅረባቸውን የደገፈ 5ቱ ደግሞ የተቃወመ ማለት ነው። ከተቃወሙት መካከል ደብረጽዮን አንዱ ነው እና ያው በፓርቲ በኩል በመወሰኑ ምክንያት ታደሰ ወረደ እጩ ሆኖ ሊቀርብ ይችላል። እጩ ሆኖ መቅረቡን ለማሳወቅ ተወክሎ ወደ አዲስ አበባ በሄደበት ወቅት ታደሰ ወረደ እጩ ይሁን ብሎ በእጩነት ሊያቀርብ በሚጠበቅበት ቦታ ላይ እኔን ብታረገኝ ብሎ የጠየቀ ጀግና ነው ደብረጽዮን ማለት እና አንተ ይሉኝታ የለህም እንዴ ተመባሉን ሰምቻለሁ። አብይ አህመድ ይሉኝታ የለህም እንዴ ሲልህ ምን ያህል የከፋ ችግር ውስጥ እንዳለ መረዳት ያስፈልጋል።